ሰላም አለይኩም እንዴት ናችሁ? ውድ የሱፋ ፕሮግራም ተከታታዮች ሰላም ናችሁልኝ? በያላችሁበት ሰላምና ጤና እመኝላችኋለሁኝ። ጓደኞቼ እንግዲህ ለዛሬ ይዤላችሁ የቀረብኩትን አንድ ምርጥ ተንቀሳቃሽ ስልክ አለ። እሱ ፒክሲ 4 ፕላስ ይባላል። አልካትል ነው። ያው እንደምታዩት ማለት ነው አልካትል ነው። ባትሪው 5000 እዚህ ጋር በደንብ ይታያችኋል የሚል እምነት አለኝ። 5000 ነው የሚለው። ስለዚህ ባትሪው በጣም ለብዙ ሰዓታት ሊያገለግለን ይችላል። ሌላም ከአንድሮይድ እና ከአይፎን ለየት ያለ ነገሮች አሉት። እነዛ ለየት ያሉ ነገሮች ምን ምንድናቸው? አሁን አሳያችኋለሁኝ። ኦኬ ባትሪው ያው ስልኩን እንደምታዩት ከተን ነው እንከፍተዋለን። ይኸው ከከፈት ነው በኋላ በእንደዚህ መልኩ ነው የሚመጣልን። ይኸው ስልኩ እንደምታዩት በጣም አሪፍና ምርጥ ስልክ ነው። ይኸውላችሁ በውስጡ የሚመጡ ነገሮች ምን እንዳሉ ያሳያችሁ። እዚህ ጋር እንደምታዩት ቻርጀር አለ። ይሄኛው ሌላ ቻርጀር ነው እንደምታዩት ማለት ነው። ይሄኛው ለምንድን ነው የሚጠቅመን? ለሌላ ስልክ ቻርጅ ማድረግ እንችላለን። ይህ ስልክ በውስጡ በራሱ ማነው ፓወር ባንክ አለው። በጣም ለየት የሚያደርገው ነገር ፓወር ባንክ አለው። ስለዚህ ለሌላ ስልክም ቻርጅ ማድረግ እንችላለን ማለት ነው። ለሌላ ስልክ ቻርጅ ስናደርግ በነገራችን ላይ ከኤሌክትሪክ ፓወር 3 እጥፍ የበለጠ በጣም በፍጥነት ነው ቻርጅ የሚያደርግልን። ያው ራሳችሁም ልትሞክሩ ትችላላችሁ። ኦኬ ሌላኛው ያው ሄድፎን አለ። የኛው ሄድፎን እዚህ ጋር እንደምታዩት ደግሞ ቻርጅ ኤሌክትሪክ ውስጥ የምናስገባው ቻርጀር ሶኬት እንትን ያለ ያው ኦኬ ጓደኞቼ አሁን እስቲ በራሱ ስልክ ማለት ነው ምን ነገሮች እንዳሉት በውስጡን በራሱ ስልክ ገብቼ አሳያችኋለሁ። መጀመሪያ ግን ዩቲዩብ ቻናሌን በመግባት ማለት ነው የሱፍ አፕ ብላችሁ ሰርች ቦታ ላይ የሱፍ አፕ ብላችሁ ጽፉና ከዛ በኋላ እኛውን ክሊክ እናደርጋለን። ያው አብዛኛው ቪዲዮ በዩቲዩብ ቻናሌ ስለምለቀው ሰብስክራይብ አድርጉልኝ። ሰብስክራይብ ሳታደርጉ እንዳታልፉ። ስለዚህ ይሄኛውን ሰብስክራይብ የሚለው ማለት ነው እኛውን በቀይ ምልክት ነካ እናደርጋታለን። ነካ ካደረግናት በኋላ ኢሜይላችን ይጠይቀናል። ኢሜይላችን ክሊክ ስናደርገው ኦሬዲ ዳይሬክት ይሆናል ማለት ነው። ስለዚህ ይሄኛውን እዚህ ጋር የምታዩት ማለት ነው ይችኛውን ለናንተ ያው እዚህ ጋር ኖቲፊኬሽን እንዲመጣላችሁ ምንድነው የምታደርጓት? ነካ እናደርጋታለን። ነካ ካደረግናት በኋላ ከላይ የሆኑ ሁለት ምልክቶች ይመጡልናል። እነዚህን ማለት ነው። እነዚህን ከመጡ ኦሬዲ ያው ኖቲፊኬሽን ይመጣላችኋል በየጊዜው ማለት ነው። ስለዚህ ይችኛዋን ነካ ማድረግ እንዳንረሳ ያው ኦን እናደርገዋለን። ኖቲፊኬሽኑን ኦን ማድረግ ነው ማለት ነው። ቴንኪዩ። አሁን ወደ ፕሮግራማችን እንገባለን ጓደኞቼ። እሺ ጓደኞቼ ያው የስልኩ ስክሪን እንደምታዩት ነው። ስለዚህ አንዳንድ ከአይፎን እና ከአንድሮይድ ስልኮች ለየት ያሉ ነገሮች አሉት ብያቸዋለሁ። ስለዚህ እነዛ ለየት ያሉ ነገሮች ምን ምንድናቸው አሁን እናያቸዋለን ማለት ነው። ኦኬ በመጀመሪያ እስቲ በኮል ጀምር። ኮል ሪኮርደር እንዴት እንደምናደርግ ምናወራው ሁሉ ዳይሬክትሊ ዊዛውት ኤኒ አፕሊኬሽን ማለት ነው ቀጥታ በራሱ በስልክ ማለት ነው ሪኮርድ ማድረግ እንችላለን። እንዴት ነው የምናደርገው? ለምሳሌ መጀመሪያ ኦን ማድረግ አለብን ወይስ የለብንም? አይደለም። ይሄንን በጣም አሪፍነቱ ማለት ነው በምንፈልገው ታይም ብቻ ሪኮርድ የምትለዋን ፕሬስ ክሊክ ማድረግ ነው። ስለዚህ ኦኬ አሁን እንዴት ሪከርድ እንደምናደርግ ማለት ነው አሳያችኋለሁ። ለምሳሌ አሁን እኔ አንድ ሰው ጋር ብደውል ወይም ደግሞ አንድ ሰው እኔ ጋር ቢደውልልኝ ማለት ነው እንዴት አድርጌ ያን ቮይስ ሪከርድ እንደማደርግ አሁን አሳያችኋለሁ ማለት ነው። ኦኬ አሁን ተደውሉልኛል እንደምታዩት ማለት ነው። ስለዚህ ይሄኛው መጀመሪያ አነሳውና ያው እኔ አሁን አነሳውት ስልኩን ተነስተዋል ማለት ነው። እዚህ ጋር 3 ነጠብጣብ አለች። 3 ነጠብጣቧን ነካ እናደርጋታለን። ነካ ካደረግናት በኋላ እዚህ ጋር አድ ኮል የሚላል አድ ኮል ሌላ ሰው ጋር መደወል ከፈለጋችሁ እያወራችሁ እያለ ሌላ ሰው ጋር መደወል ከፈለጋችሁ ማለት ነው አድ ኮል ትሉትና ከዛ በኋላ ኪቦርዱ ይከፍትላችኋል የዲያሉ ማለት ነው። ኦኬ አሁን እኛ የሚያስፈልገን የትኛው ነው? እዚህ ጋር ስታርት ሪኮርዲንግ ያው ቀላል ነው በጣም። 3 ነጠብጣቧን ነካ እናደርጋታለን። ከዛ በኋላ ስታርት ሪኮርዲንግ አሁን እኔ እያወራሁኝ ነው ኦልሬዲ ወደ 33 ሰከንድ ምናምን አውርቻለሁ። ከዚህ በኋላ መቅራት ብፈልግ ለምሳሌ ማስታወሻም ጻፍ ልባል ይችላል፣ ቁጥር መያዝ ልባል ይችላል፣ ድራይቪንግ ላይ ሊሆን ይችላል። ስለዚህ ካልተመቸኝ መጻፍ ማለት ነው ቀጥታ ሪኮርድ በቃ ያው 3 ነጥብ ነካን እናደርጋለን። እዚህ ጋር ስታርት ሪኮርዲንግ እንለዋለን። እንደምታዩት አሁን ሪኮርድ እያደረገ ነው ማለት ነው። ስለዚህ እኛ ስልኩ ሲዘጋ በራሱ ጊዜ አውቶማቲካሊ ስታርት ሪኮርዱን ያቆማል። ከዛ በኋላ ሴቭ የሚለው ምልክት ይመጣልና ሴቭ እንለዋለን። ማይ ፋይል ውስጥ ገብተን እናገኘዋለን ማለት ነው። ካልፈለግን ደግሞ አሁን ስቶፕ ማድረግ ከፈለግንም ይችኛዋ ስቶፕ ምልክት ያው ክሊክ በማድረግ ስቶፕ ማድረግ እንችላለን። ኦኬ ለምሳሌ አሁን እስቲ እኔ ስልኩን ልዝጋውና እንዴት በራሱ ጊዜ ሴቭ እንደሚሆንና እንዴት እንደ ስቶፕ እንደሚያደርግ አሳያችኋለሁ። ይኸው
እዚህ ጋር ሪኮርድ ኔም የሚል አለ። ከፈለጋችሁ እዚህ ጋር ኔም መጻፍ ትችላላችሁ። ለምሳሌ አሁን እዚህ ጋር አለ እኔ አሁን ስም እጽፍለታለሁ ብል ስም እጽፍለታለሁ። ካልሆነ ደግሞ ያው ሴቭ ለውና ኦሬዲ ሴቭ ይሆናል ማለት ነው። በቃ ያው ሪኮርዲንግ ነው ኢንተርናል ስቶሬጅ ላይ ሴቭ ሆኗል ይለኛል። እሺ አሁን ሪከርድ ያደረግነው ማለት ነው የት ነው የምናገኘው? ማይ ፋይል ውስጥ እንገባለን። ያው ማይ ፋይል ውስጥ ከገባን በኋላ እዚህ ጋር ፎን ስቶሬጅ የሚል አለ። ከዛ በኋላ ወደ ታች እንወርድና ፎን ሪኮርድ እዚህ ጋር ይሄኛውን ፎን ሪኮርድ ክሊክ እናደርገዋለን። አሁን ያው ሪከርድ ያደረግነው ይሄኛውን አለ ማለት ነው። ከዛ ከፈለግን ፕሌይ እንለዋለን ወይም ደግሞ ከፈለግን ሌላ ሰው መላክ ከፈለግን በብሉቱዝ መላክ እንችላለን ማለት ነው። ኦኬ እሺ አንደኛው ያው የፎን ኮል እንዴት ሪከርድ እንደሚደረግ ይሄንን ይመስል ነበር። ሌላኛው ነገር ምንድነው? ፓወር ባንክ አለው። ይህ ሞባይል ማለት ነው ፓወር ባንክ አለው 5000 ማኑ ቢያቸዋለሁ ባለ መጀመሪያ ማለት ነው። ስለዚህ ይሄንን 5000 በጣም ብዙ ሰዓታት ልንጠቀምበት የምንችል ባትሪ ነው። ሌላም ደግሞ ማለት ነው ለሌላ ስልክ ቻርጅ ማድረግ እንችላለን። ቀደም ባሳያችሁ ኬብል ማለት ነው ሁለቱም የሳምሰንግ መውጫ ያለው ለሌላ ስልክ ለአይፎንም ሊሆን ይችላል፣ ምንም ችግር የለውም። ስለዚህ ምንድነው የምናደርገው? ይሄኛው ነው ቀደም ባሳያችሁ ኬብል ማለት ነው አሁን ሰክቼ ሌላ ስልክ በሰካበት ማለት ነው አሁን እስቲ እንትን ሰክቼ ማለት ነው ሌላ ስልክ አሁን ኬብሉ በሰካው ቀጥታ ቻርጅ ያደርገዋል። ኦኬ ለምሳሌ አሁን እሱን አይታያችኋለሁ። አሁን ሌላ ስልክ ላይ ሰክቼዋለሁ። ኦኬ ከላይ እንደዚህ አንሸራተውና እዚህ ጋር እንደምታዩት ቻርጅ አውት አያችሁ። ይሄ ፎን ቻርጂንግ አውት ነው። ያው ቻርጁ አውት ለሌላ ስልክ ቻርጅ እያደረገ ነው እያለ ነው። በጣም በፍጥነት ነው ቻርጅ የሚያደርገው፣ በጣም በፍጥነት ነው። ስለዚህ ምርጥ የሆነ ፓወር ባንክ አለው ማለት ነው። ኦኬ ሌላኛው ነገር ማለት ነው ከመቶ እዚህ ጋር ቻርጀሩ ማለት ነው ከ100% ካለ በቃ 100% ከሞላ ከዛ በኋላ ቻርጅ አያደርግም፣ በራሱ ጊዜ ቻርጅ ማድረግ ያቆማል። ስልኩ ያው ሁለት ሲም ካርድ ነው። ያው እዚህ ጋር እንደምታዩት ሁለት ሲም ካርድ ነው የሚወስደው። እዚህ ጋር ሲም ካርድ የሚል አለ። ያው እዚህ ጋር አንደኛ ሁለተኛ የሚል አለ። ሁለት ሲም ካርድ ነው የሚወስደው። ያው ቨርዥኑም የአንድሮይድ ቨርዥኑ ማርሽሜሎው እዚህ ጋር 6.0 ነው። ማርሽሜሎው በጣም ላተስቱ ማለት ነው። ሌላው ዋይፋይ ለምሳሌ እኔ ዋይፋይ ለሰው ብሰጥ ማለት ነው ከስልኬ ከዚህ ዋይፋይ ለሰው እሰጣለሁ እንበል። ያው እዚህ ጋር ሞር ቲተር ፖርቴብል ሆትስፖት የሚል አለ። ለምሳሌ እኔ ለሰው ብሰጥ ማለት ነው እዚህ ጋር አሁን ላሳያችሁ ስንት ሰው ኮኔክት እንዳደረገው ማለት ነው። እዚህ ጋር አሁን ሰጥቻለሁ እኔ ዋይፋይ ማለት ነው። ስለዚህ ሶስት ሰዎች እዚህ ጋር ኮኔክት አድርጎታል። የኔን ዋይፋይ ሶስት ሰዎች ኮኔክት አድርጎታል። ለምሳሌ ይሄን ኮኔክት ያደረገው ሰው ማለት ነው አልፈለኩትም እንበል። ምንድነው የምናደርገው? ይኸው እዚህ ጋር በጣም ለየት ያለ እንግዲህ አይፎን ላይም አንድሮይድ ላይም የለም፣ በጣም አሪፍ ነገር ነው። እዚህ ጋር ብሎክ እናደርገዋለን። ይኸው ብሎክ እያደረግን የማንፈልገው ሰው ብሎክ እያደረግን እናወጣዋለን ማለት ነው። ካልፈለግን ደግሞ ለንመሰው ከፈለግን ደግሞ አንብሎክ እናደርገዋለን ማለት ነው። ይኸው አንብሎክ እያደረግን እንመልሰዋለን። በጣም የሚገርማችሁ ነገር ይሄ ስልክ ማነው ስልኩ በጣም ይቆያል። እንደገና ደግሞ የራሱ የሆነ እዚህ ጋር የራሱ የሆነ አንድ ምርጥ አፕሊኬሽን ሜትድ አለው። ይህን አፕሊኬሽን ማነው ሁሌ ባትሪ ማስተር ነው የሚለው ሁሌ መጠቀም አለብን። እንከፍተውና እዚህ ጋር ፕላስ ምልክት አለች። ይኸው ፕላስ ምልክቷን ነካ ካደረግናት በኋላ እዚህ ጋር ቡስት የሚል አለ። ቡስቱን ያው ክሊክ እናደርገዋለን ማለት ነው። ይኸው ቡስቱን ክሊክ እናደርገዋለን። ክሊክ ካደረግነው በኋላ የተከፈቱ ማለት ነው አፕሊኬሽኖች በራሱ ጊዜ ክሊን አድርጎ ያው እዚህ ጋር አሁን ከላይ ያለ the background app where created app automatically የሚል አለ። የኛውን ክሊክ አድርገ ማለት ነው ሁሉ የተከፈቱ አፕሊኬሽኖች ክሊን አድርጎ ስልካችንን ለብዙ ሰዓታት እንዲሰራ ያደርግልናል። ስለዚህ እቺኛዋን ማለት ነው ሁሌ መጠቀም አለብን። ጓደኞቼ እንግዲህ ይሄንን ስልክ በተለይ ዋይፋይ ለምትጠቀሙ ሰዎች ማለት ነው ተንቀሳቃሽ ዋይፋይ ከመግዛት ይሄንን ገዝታችሁ ባትሪው ያው ስለማያልቅ ማለት ነው በተለይ ዋይፋይ እንግዲህ ያው ባትሪ ያስቸግረናል። ብዙ አይነት ዋይፋዮች አሉ። ሆኖም ግን ያው ባትሪያቸው ቶሎ ስለሚያልቅ ይሄንን ለዋይፋይም እንኳን ብንጠቀመው ባትሪ ያው ኦሬዲ ስልኩ 3G ነው። ሆኖም ግን በፍጥነቱ ያው እንደምታዩት ኤች ፕላስ የሚል አለ። ፍጥነቱ ላይክ እንደ 4G ነው። በጣም አይቆራረጥም። በጣም አሪፍ የሆነ ስልክ ነው። ይሄንን እንግዲህ ያው በርካሽ ዋጋ ባለፈው ማስታወቂያው ላይ ተናግሬያለሁ። 349 ሳውዲ ሪያል
እንዲሁም በድርሃም 342 ብያለሁ። አብዛኛው በሳውዲ የሚገኘው በጀሪር ስቶር ቡክ ነው። ሆኖም ግን ያው ሌሎቹንም በሞባይል ቤት ሱቆች ማለት ነው ይሄን ስልክ ይገኛል። ፒክሲ 4 ፕላስ ነው የሚባለው አልካትል ማለት ነው። ስለዚህ ይሄንን ስልክ ገዝታችሁ ተጠቀሙበት። በጣም ርካሽ ነው። ሆኖም ግን የሚሰጠው አገልግሎት በጣም አሪፍ ነው። ስልኩ ይጠቅማችኋል። ቴንክ ዩ ጓደኞቼ። እንግዲህ ለዛሬ የነበረን ይህን ይመስላል። ሰብስክራይብ ማድረግ ዩቲዩብ ቻናሌ ሰብስክራይብ ማድረግ እንዳትረሱ። ቴንክ ዩ። አመሰግናችኋለሁ። ባይ ባይ።